ሐጂ ዑመር በመኖሪያ ቤታቸው ተቀበሩ። ተቀዳሚ ሐጂ ዑመር እንድሪስ የተወለዱበት በቀድሞ ተንታ ወረዳ አውራጃ ለጋምቦ ወረዳ ልዩ ስሙ ገነቴ በተባለች የገጠር መንደር ውስጥ ነው። በልጅነታቸው ነፍስ ካወቁበት ጊዜ ጀምሮ ቤተሰቦቻቸውን ከብት በማገድ ይደግፉ ነበር። ትንሽ ጠና እንዳሉ ደግሞ አባታቸውን የሃይማኖታዊ ትምህርት እንዲያስተምሯቸው ቢጠይቁም አባታቸው ለማስተማር ፈቃደኛ አልነበሩም። በዚህም ምክንያት ከቤተሰብ ጠፍተው በቅርብ ርቀት ወደሚገኘው የአካባቢ ሼህ በማቅናት ቅርአት ወይም ሃይማኖታዊ ትምህርት መማር ጀምረዋል። ሐጂ ዑመር የቁርአን ትምህርትን ለማጠናቀቅ 2 ዓመት ጊዜ እንደፈጀባቸው በህይወት ታሪካቸው ተሰንዶ ይገኛል። በመቀጠልም አባታቸው ማሽላቸውን ወፎች በልተው ስላስቸገራቸው አባቴ ታሟል ድረስ የሚል መልእክት የላኩላቸው ሲሆን ሐጂ እንድሪስ አባቴ የፈለጉኝ ለከስብ ነው አልታመሙም የሚል መከራከሪያ ያቀርባሉ። የወሎ አማርኛ ብዙም ቃላቱ ከአረበኛ ጋር የተዋሃደ ነውና ከሰብ ሲሉ ስራ ማለታቸው ነው። መልእክተኛው አባትህ ተዳክሟል በኋላ ይቆጫሃል ሲሏቸው አላስችል ብሏቸው ወደ ቀያቸው ከተሙ። በዚህ ጊዜ አባታቸው አታለው ማሽላ ጠባቂ እንዳደረጓቸው ይናገራል። ሼሁ የገበሬው ልጅ እንደመሆናቸው ከእርሻ እስከ ንግድ በመስራት ወላጆቻቸውን አግዘዋል። በልጅነታቸው የሃይማኖት ትምህርት ፍቅር የወደቁ ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ልባቸው አልረጋ አላቸው። በውስጣቸው ያደረው የእውነት ጥማት አላስቆም አላስቀምጥ አላቸው። እንደው አቅበዘበዛቸው። የቁርአን ትምህርታቸውን እንዳጠናቀቁ ቀን ቀን እያረሱና እየነገዱ ማታ ማታ ፊቅህ በመባል የሚታወቀውን የሃይማኖታዊ ትምህርት ክፍል ተምረው አጠናቀዋል። ፍቅር ማለት መሰረታዊ እስላማዊ አኗኗር የሚያስተምር ነው። አንድ ሙስሊም የሆነ ሰው በዚህም ዓለም ሊመላለስ አኗኗሩ እንዴት መሆን እንዳለበት አስተማሪ ነው። ሐጂ ዑመር ይህንን የትምህርት ክፍል ጨርሰው የተማሩት በትውልድ ቀያቸው በነበሩ ሼሆቻቸው ነው። የእውቀት ጥማታቸውን ለመቁረጥ ከሀገር ወደ ሀገር የሚንከራተተውን ወጣት ቤት ለማቆየት ቤተሰቦቻቸው አንድ መላ ዘየዱ። አንዲት ቆነጃጅት ኮረዳ መዳር። ለብዙዎች ይቺ ወጥመድ ውጤታማ ዘዴ ልትሆን ትችላለች። በእውቀት ጥማት የነደደውን ወጣት ግን አሳስራ ቤት ማስቀረጥ አልቻለችም። ሐጂ ዑመር ሚስታቸውን ቤተሰቦቻቸው ጋር አስቀምጠው የልብ መሻታቸውን ለማሟላት ትምህርታቸውን ለመቀጠል ቀያቸውን ጥለው ነጎዱ። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ንሁን በመባል የሚታወቀውን ሃይማኖታዊ ትምህርት ከቀያቸው ርቀው በመማር ጀመሩ። ኑህ የቁርአንና የሐዲስ የሚባለውን ሃይማኖታዊ ትምህርት አላባውያን የሚያስተምር የትምህርት ክፍል ነው። ባለቤታቸው ወደ ቤት እንዲመለሱ በተደጋጋሚ መልእክት ብትልክም ሐጂ ዑመር አሻፈረኝ በማለታቸው 3 ዓመት ያክል ጠብቃ ተስፋ ቆርጣ ሌላ ባል አገባች። የልጃቸውን ወግ ማዕረግ ማየት ሲናፍቁ የነበሩ አባታቸውን በዚህ ሁኔታ ቅስማቸው ተሰብሮ በልጃቸው ተስፋ ቆረጡ። ስለ ልጃቸው ለሚጠይቋቸው ሁሉ ዑመር እኮ ሞቷል፣ የሞተ ሰው አታውቁም፣ ዳሩን ፈቶ ንብረቱን ጥሎ በረሃብ እየተጠበሰ በሰው ሀገር ይንከራተታል እያሉ ይናገሩ ነበር። ሰፊት የትምህርት ክፍሎች ያሉት የኑህ ትምህርት ለመጨረስ ከ6 ዓመታት በላይ እንደፈጀባቸው ይናገራሉ። በዚህ ሁሉ የትምህርት ጊዜ ምሳ እና እራት እንዳልበሉ ይናገራሉ። ጠዋት የተወሰነች ቆሎ ቆርጥመው ምሳና እራት ደግሞ ሌሎች ተማሪዎች ሲሰጡ እንደነበር ይናገራሉ። ሐጂ ዑመር ሃይማኖታዊ ዕውቀታቸው እያደገ ሲመጣ ከተማሪነታቸው ጎን ለጎን ተማሪዎችን ያስተምሩ ነበር። በዚህም መልክ ዓመታት ካሳለፉ በኋላ ሐዲስ የሚባለውን የትምህርት ክፍል እርሳቸው በሚኖሩበት አካባቢ አልነበረምና ሼሆቻቸውን አስፈቅደው ወደ ደሴ በመሄድ ለ1 ዓመት ከሐጂ ሙሐመድ ሳኒ እግር ቁርጭ ብለው ትምህርታቸውን ተከታትለዋል። ሐጂ ሙሐመድ ሳኒ አዲስ አበባ ለቁርአን ተፍሲር ወይም ለቁርአን ትርጉም ተፈልገው ሲሄዱ ሐጂ ዑመር እና ሌሎች ተማሪዎቻቸው እንደሚመጡ ቢጠባበቁም ሐጂ ሙሐመድ ሳኒ እንደማይመጡ እና ትምህርታቸውን ሌላ ሼህ ጋር ሂደው እንዲያጠናቀቁ መልእክት ሲላኩላቸው ሐጂ ዑመር ሐጂ ሳኒን ተከትለው አዲስ አበባ ከተሙ። አዲስ አበባ የሐዲስ ትምህርታቸውን ለማጠናቀቅ የፈጀባቸው 1 ዓመት ጊዜ ብቻ ነበር። ሐጂ ዑመር አዲስ አበባ በመጡበት ጊዜ አዲስ አበባ ውስጥ የሃይማኖታዊ ትምህርት ብዙ ያልነበረ በመሆኑ በአንዋር መስጂድና በበኒ መስጂድ በቋሚነት በማስተማር አሳልፈዋል።
አዲስ አበባ በሁለቱም መስጂዶች ለ6 ዓመታት ያክል ካስተማሩ በኋላ የቀያቸው ልጆች ወደ ትውልድ ሀገራቸው ለመውሰድ ይወተውቷቸው ነበር። ሐጂ ዑመር ወደ ቀያቸው ለመመለስ ፍላጎት አልነበራቸውም። ወዳጆቻቸው ሐጂ ዑመር ወደ ቀያቸው ተመልሰው ትዳር መስርተው እንዲኖሩ ነበር መሻታቸው። ሐጂ ዑመር ግን አንዴ ይችን ዓለም ንቄ ለአኪራ ወይም ለቀጣይ ዓለም ብዬ ወጥቻለሁ፣ ደግሞ ተመልሼ ማግባትም መውለድም አልፈልግም። በዚህ ነው ሀብትን ንብረቴን ጥዬ እዚህ የተቀመጥኩት የሐጂ ዑመር ምላሽ ነበር። እጅግ በጣም የሚቀርቡት አብሮ አደጋቸው አንዲት የሸህ ልጅ እንዳያጩላቸው እና ሀገራቸው ሂደው እንዲያገቡ ደብዳቤ እንደላኩላቸው የሚናገሩ የሐጂ ዑመር ትዳሩን ይሁንን ብለው ቢቀበሉም ቀያቸው ላይ መቆየት እንዳልፈለጉና ሚስታቸውን ይዘው አዲስ አበባ እንደተመለሱ ይናገራሉ። ከዚህ ሚስታቸው 10 ልጆች የተወለዱ ሲሆኑ አንድ ልጃቸው በሕይወት የለም። ሐጂ ዑመር እንድሪስ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት በመመስረት ሂደት ላይ የጎላ ሚና የተጫወቱ ሲሆኑ በምክር ቤቱ ከተለያዩ ኃላፊነቶች እስከ ፕሬዝዳንት ላለፉት 50 ዓመታት አገልግለዋል። ምክር ቤቱ በሐጂ ሙሐመድ ሳኒ በደሴው የሐጂ ዑመር ሼህ ሲመሰረት የቀድሞ መድረሳ ወይም ተማሪዎቻቸው በጊዜው ደግሞ የአዲስ አበባ ስምጥር አስተማሪ የነበሩ ሐጂ ዑመር እንድሪስ የምክር ቤቱ አባል ነበሩ። ከፍተኛ ምክር ቤቱ ከፍተኛው ተቋም በሆነው የዑለማዎች ወይም የምሁራን ምክር ቤት አባልም ነበሩ። ቀጥሎም በኡማዎች ምክር ቤት ምክትል ሰብሳቢ ሆነው ያገለገሉ ሲሆን ይህን ምክር ቤት በዋና ሰብሳቢ ለ20 ዓመታት መርተዋል። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ለ3 ዓመታት የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤትን በፕሬዝዳንትነት መርተዋል። በዚህም በፕሬዝዳንትነት ጊዜያቸው በተለያዩ አስተምሮት ልዩነታቸው ምክንያት ተከፋፍለው እርስ በርስ ግጭት ውስጥ የሚገኘውን ህዝበ ሙስሊሙን ለማቀራረብ ብዙ ጥረት ያደረጉ ሲሆን በሚሊኒየም አዳራሽ የተሰነደው የአንድነት መድረክ ተጠቃሽ ነው። ሐጂ ዑመር እንድሪስ ሙስሊሙን ህዝበ በጥቃቅን ልዩነቶች ምክንያት ከሚነታረክ ከጥቃቅን ልዩነቶች ከሚያተኩር ዘርፈ ብዙ የሆኑ አንድ የሚያደርጉ ጉዳዮች እንዲያተኩሩ መድረኩን ባገኙ ጊዜ ሁሉ ሲማጸኑ ቆይቷል። ሰሚ ያጣው የሐጂ ሙፍቲ ተማጽኖ በተለያዩ መስጂዶች ውስጥ አንድ በሆነው ህዝበ ሙስሊሙ መካከል መቃቀር ከመፍጠር ተሻግሮ አካለ ጥቃት ማስከተሉ የቅርብ ጊዜ ትውስታችን ነው። ሐጂ ዑመር የሃይማኖት ድንበር ተሻግረው ሰብአዊነት የሰበኩ የሰላም ሰው፣ የሰውነት ውሃ ልክ የፍቅርና ሰላም ተምሳሌት ናቸው። ህይወታቸውን ንብረታቸውን ሰውተው ዓለምን ከካዱለት ሃይማኖታቸው ቀጥሎ ሀገራቸውን አብዝተው የሚወዱ መቻቻልን፣ ፍቅርን፣ አንድነትን የሰበኩ የሰላም ሰው ናቸው። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ለህዝበ ሙስሊሙ ብቻ ሳይሆን ለሀገር አበርክቷቸው የላቀ ነው። በዚህ ምድር ከ80 ዓመታት በላይ በፍቅርና በሰላም ተመላልሰዋል። ሰላም ማነሽ ተብላ ብትጠየቅ ሐጂ ዑመር ነኝ ትል ነበር። ለዚህም ሀገራዊ የላቀ አበርክቷቸው ከአዲስ አበባ ዩኒቨርሲቲ የክብር ዶክተሬት ማዕረግ ተበርክቶላቸዋል። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ባጋጠማቸው ድንገተኛ ህመም ምክንያት በሕክምና ሲረዱ ቆይተው ጥቅምት 9 ቀን 2018 ዓ.ም ከዚህ ዓለም በሞት የተለዩ ሲሆን በመኖሪያ ቤታቸው ባዘጋጁት የቀብር ስፍራ የቀብር ስነ ስርዓታቸው ተፈጽሟል። ይህን ይመስላል። መረጃውን እንግዲህ ያካፈለን ጋዜጠኛ አብዱልዋሃብ ቢላል ነው። በዚህ ጉዳይ ላይ የምትላላችሁ ለማንኛውም አላህ ይዘንላችሁ ለማለት እወዳለሁ። ወሰላሙ